ሩታዬ የኔ የዋህ ሴት እውነት ትናንትና ማለት ነው ከአብርሽ ጋር ስታወራ እንደዛ በስስ ስታየው በናፍቆት አይነት ስታየው በቃ ላ በፍቅር አይነት ስታየው ምናምን እንዴት እንዳሳዝነችኝ እኔ እምባን ያቀረረው አይኔ ማለት ነው። እንደዛ ምናምን ነገር እንትን ሲሉ ግን ዛሬ ላይ ደግሞ ያለቀቀውን አብርሽ የለቀቀውን ቪዲዮ ካያችሁ ቲክቶክ ላይ ትናንትና ሩታን እንደዛ እንትን ሲል ምናምን ነገር ዛሬ ደግሞ ከዙጥ ጋር ቪዲዮ ሰርቷል ማለት ነው። እና ሩትዬ በጣም ነው የምታሳዝነኝ። በጣም አንደኛ አፍቃሪ ልጅ ናት። ልበ ንጹህ የሆነ ለፍቅር ትልቅ ቦታ ያላት ምናምን ነው። አሁን ትናንትና እንደዛ ሲያወሩ ምናምን ነገር እውነት ሊታረቁ ነው ብዬ ማለት ነው እጅግ በጣም ደስ ነበር ያለኝ። ወይኔ ያለቀን በጣም ነበር ደስ ያለኝ። አንድ ላይ ሊሆን ነው ከዚህም በኋላ በቃ እሱም የሚያወራቸው ነገሮች እሷም ደግሞ አስተያየቷ ሁሉ በቃ በቃላት መግለጽ የማትችላቸውን ነገሮች በአይኗ ስትገልጽ ነበረና በቃ ከዚህም በኋላ ይታረቃሉ ብዬ ምናምን ደስ ብሎኝ ነበረ ማለት ነው። ዛሬ ላይ ደግሞ ይሄንን ቪዲዮ ሳይ በጣም ተናደድኩኝ። እውነት ምን አይነት ሰው ነው ይሄ ልጅ ግን? ምን አይጨበጥም እንዲህ ይሄ ልጅ ምናምን ነው ያልኩት ማለት ነውና ትናንትና ለሁለቱም ነበር ሳዝን የነበረው። ዛሬ ደግሞ እሱ እንደዚህ ከሌላ ሰው ጋር እንትን ብሎ ምናምን ሲያየው በቃ ለካ ልበ ንጹህ ሆና ያፈቀረችው ሩታ ናት። ወይም ደግሞ በቃ አላ እንጃ እሷ ነው የምታሳዝነኝ። አሁን ላይ ሩታ ናት የምታሳዝነኝ ማለት ነው። ከበፊቱም እሷ ነው የምታሳዝነው። ምክንያቱም በላይዋ ላይ ነው የማይሆን ነገር የተደረገባት። ነገር ግን አንዳንድ ጊዜ ስናየው አብርሽ ነገሮችን የሚያስተካክል ምናምን ይመስላል እንደው አንዳንዴ ሲመጣ ማለት ነው። አሁን ትናንትና እንደዛ ሲል ምናምን ሲያወሩ ምናምን ነገር የተለያየ ነገር ሲነጋገሩ ምናምን እንኳን እንደዚህ ከባድ ጸብ ህግ ድረስ የሄደ ጸብ ይቅርና እንደዚህ እንኳን በመሀላቸው የሆነ ትንሽዬ ክፍተት ያለባቸው ልጆች ራሱ አይመስሉ ነበር። በደንብ ካያችሁ ቪዲዮአቸውን በቃ ተመስጠው ምናምን በደንብ ነበር እያወሩ ያሉት። አምሮብሻል፣ አምሮብሃል ምናምን ነገር እኔ እንጃ ብቻ አላ እንደዚህ እንግዲህ እነሱ ተጣልተው ህግ ድረስ ደርሰዋል ተብሏል ማለት ነው። ስለዚህ ህግ ድረስ ተጣልተው ህግ ድረስ የደረሱ ልጆች አይመስሉ ነበር። ምንም ነገር መሀላቸው የሌሉ የሆነ በቃ ምን ነበር የሚመስሉት መሰላችሁ? በቃ ሩትዬ የሆነ ለቤተሰቦቿ ጋር ሄዳ በቃ አብርሽም ቤት ቆይቶ የተገናኙ ነው የሚመስለው አላ የሆነ ቤተሰብ ጋር ምናምን ሚስት ቤተሰብ ጋር ወይም እናንተ ቤተሰብ ጋር ስትሄዱ ባላችሁ ጋር ቆይት ብላችሁ ስትገናኙ የትነፋፈቃላችሁ ምናምን አይደለ? እንደዛ የሆነ በቃ አስተያየታችሁ አወራራችሁ ምናምን ይለያል ያኔ ወዳው ስትገናኙ ማለት ነውና እነሱም እንደዛ ነበር እንጂ የሚመስሉት በመሀላቸው የተጣሉ ብዙ ነገር የተደራረጉ የተበዳደሉ የተለቃቀሱ የተጎዳዱ ምናምን አይመስልም ነበር ጭራሽ ማለት ነው። በጣም ደስ በሚል ሁኔታ እያወሩ እኔ ራሱ በቃ አንድ ሆኑ ከዚህም በኋላ በቃ ነበር ያልኩት ማለት ነው። ከዚህም በኋላ በቃ አንድ ነው የሚሆኑት ምናምን ነገር አይለያዩም መቼም ምናምን ነበር ያልኩት ግን ዛሬ ደግሞ ያሳየን ነገር አብርሽ በጣም ያቺ ዙጥ የሆነ ሙዚቃ እየዘፈነችለት ምናምን ሸራ አድርጎ ከሷ ጋር አይኗን እያንጋጠጠ ማለት ነው። እሱ ቁጭ ብሎ እሷ አቆማ እና ማንጋጠጥ ፈጣሪ ነው እንጂ ሰው አንጋጣት አብርሽ ማለት ነው። እና አንጋጥ ፈጣሪ ለምን እና ማለት ላላህ ነው ሰው እንደዚህ ቀጥሎ እንትን የሚለው እንጂ እንደዚህ አንጋጥ ሄርሜላን ዙጥን ለማየት ለማንኛውም ጋይስ እውነት አብርሽ ምን ለማድረግ እየፈለገ እንደሆነ ምናምን እኔ የማይገባኝ ነገር ማለት ነው። ሀላስሱ የማያቆም ከሆነ አቆም የተባለው ነገር የማያቆም ከሆነ ድርጊቶችን የማያስተካክል ከሆነ ለምን ያገኛታል? ሩታን እያገኛት ለምን ያቆስላታል? ከምትወዱት ሰው ጋር መገናኘት ልብ እንደሚጎዳ ታውቃላችሁ። ቤተሰብ እውነት የምትወዱት ሰው ጋር ተጣልታችሁ ማለት ነው በቃ ተራረቃችሁ መኖርና እንደገና ደግሞ በመሀል እየተገናኛችሁ እንደዚህ እንዲሁም ደግሞ በመሀል እየተገናኛችሁ ጭቅጭቅ ምናምን ጸብ እንኳን ቢሆን እሺ፣ በመሀል እየተገናኛችሁ አንቺ አምሮብሻል፣ አንተ አምሮብሃል፣ ናፍቀሽኝ ነው ወይ ምናምን እየተባባላችሁ ምናምን ይብስ ሊረሳ የነበረው ፍቅር ለራሱ ይፈነቀልና እንደገና ነው የሚያገረሸው፣ እንደ አዲስ ነው የሚያገረሸው ወይም ሆድ የሚያስበሳውና ሩታ አሁን ላይ እንደዛ ይሆንባታል።
እንደገና ነው የሚያገረሽባት፣ እንደገና ነው ሆድ የሚያስብሳት ማለት ነው። ልትረሳው የሞከረችውን እንደገና እኔ ላገኝሽ እያለ በጣም ያማረብሽ እያለ እንግዲህ የምትወደው ልጅ በምትወዱት ሰው ማንም እኔ ኖርማል ሰው ያምርብሻል ምናምን ያምርብሻል እኮ ብትባሉ ኖርማል ሰው እንደዛ ይላችሁ ኦኬ አመሰግናለሁ ብላችሁ ምናምን ተፈላችሁ። የምትወዱት ሰው ግን እንደዚህ እኮ አምሮብሻል ምናምን እንዴት ነው የሚያምርብሽ ምናምን ሲላችሁ የሆነ ውስጣችሁ በቃ የሆነ ስሜት አለው ማለት ነው። እና ሩትዬም እንግዲህ እንደዛ ሲላት ከምትወደው ሰው እንደዛ አይነት ቃላቶችን መስማት ምናምን ለሷ በቃ ትናንትና በቃ ነገሮችን እንዳለ ከሄርሜላ ጋር ሲጃጃልባት እንደነበር ወይም ከሌላ ሰዎች ጋር ሲጃጃልባት የነበረውን ነገር እያንዳንዱን ያደረጋትን እያንዳንዱን ነገር ረሳ። ግን በናፈቀ ዓይንና በስስት የሆነ በቃ በቃላቷ መግለጽ ያልቻለችው በዓይኗ እየገለጸችው ነው እስከምል ድረስ ነበረ በስስት እያየችው የነበረው አብርሽን ማለት ነው ሩታና እና አብርሽ ደግሞ መልሶ እንደዚህ ማድረጉ ምን ያህል ልቧን እንደሚሰብረው አስቡት። ማለት ትናንትና እሷ እንደዛ ሲላ ቆይቶ ምናምን እሷም ተስፋ ሳታደርግ አቀረም እንግዲህ ልንታረቅ እንችላለን ምናምን ብላ ዛሬ ላይ ደግሞ እንደዚህ አይነት ቪዲዮ ስታይ ምናምን ነገር ምን ያህል እንደሚሰማት አስባችሁታል? ምን ያህል እንደሚጎዳት ምን ያህል ውስጧ እንደሚያሳምማት አስባችሁታል? በጣም ከባድ ነው። ራሳችሁን በሷ ቦታ አድርጋችሁ እንትን ብትሉት በጣም ከባድ ነው። በነገራችን ላይ ያው ሩትዬም ቲክቶክ ከፍታለች። በነገራችን ላይ ሰሞኑን ያው እኔም ዩቲዩብ ቶሎ እየሰራ አይደለም፣ ትንሽ እረፍት ነኝና ብዙም ወደ ዩቲዩብ እንትን አይደለም አክቲቭ አይደለሁም እና እንጂ ትናንትና ሩትዬ ቲክቶክ ከፍታለች። እንኳን እንዴ እስከዛሬ ራሱ ቲክቶክ ያለ መክፈተሽ ሩትዬ ማለት ነው ነገሩ አንቺ ከኋላ ተነስተሽ አሁን ማለት ነው የት እንደምትደርሺ ተመልካቾችሽ የሚወዱሽ ልጆች ያሳዩሻል ማለት ነው። እውነት በጣም ወዳጅ በጣም የሚወዷት በቃ ለራሷ ከምታስበው በላይ የሚያስቡላት ልጆች አሉ። እውነት ለመናገር ለሩታ በጣም ይጨነቁላት እህቶች አሉ። በጣም የሚወዷት በቃ በስስት የሚያዩዋት እህቶች አሏት፣ ወንድሞች አሏት እና በዚህ በሶሻል ሚዲያ ራሱ እና ችግር የለውም ግን ከፍታለች። ያው ኦፊሻል ሩታ ሀብቴ ነው መሰለኝ የሚለው እና ፍሎ እያደረግናት ማለት ነው። እና በጣም ነው ደስ የሚለው ነገር ግን ትናንትና ደስ ብሎኝ እኔ ይታረቃሉ ብዬ በጣም ደስ ብሎኝ፣ ዛሬ ላይ ግን ደግሞ አብርሽን በዚህ ሁኔታ ሳየው በቃ የሆነ ትናንትና በቃ ወይኔ ቢታረቁ አሁን እንደዚህ ምናምን በቃ ያልኩት ነገር የሆነ ቁርጥ ነው ያደረገኝ። ወይ ምን አይነት ልጅ ነው ግን በቃ እኛንም ግራ አጋባን። እውነት እኛንም ግራ አጋባን ማለት ነው። አሁን እዛም አለው እዛም አለው ወይ አንዱ ቦታ ይሆን ቆርጦ ወይ ደግሞ በቃ ሁለቱም አይወጣ ወይ ከአንዱ ቦታ ይሆን ብቻ እዛም እያለ ኦዲየንስ ለራሱ በቃ እንደዚህ አዋለለን ማለት ነው። በቃ እኔ እንጃ ምን እንደምላችሁ። እውነት አብርሽ እየሰራ ያለው ስራ ጥሩ አይደለም። እኔ መቼም ቢሆን አሁንም ጥሩ አይደለም። ትናንትና እንደዛ ብሎ ሚስቱን እንደዛ እንትን ሲላት በቃ ያለፈን ነገር እስከምትረሳ ድረስ ማለት ረስታለች ሁላ ያለፉትን እያንዳንዱን የተጣሉ አይመስሉም ነበር። ጭራሽ ተጣልተው የኖሩ አይመስሉም ነበር። ደግሜ የምነግራችሁ ነገር ቢኖር ተጣልተው የኖሩ ሳይሆን የሆነ ተነፋፍቀው ተለያይተው ለተወሰነ ወራት ተለያይተው ተነፋፍቀው የተገናኙ ነበር የሚመስሉት አስተያየታቸው ምናምን ነገር እና በተለይ ሩትዬ በጣም ነበር በስስት እያየች የነበረው፣ በናፍቆት አይን ነበር እያየች የነበረው ምናምን ነገርና ትናንትና እንደዛ አይነት ነገሮችን አሳልፎ ዛሬ ላይ ደግሞ እንደዚህ ሳይ እኔ አብርሽ ምን አስቦ ነው ቆይ ይሄ ልጅ ወዴት ነው ምንድነው የሚያደርገው ምናምን እያልኩኝ ነው ማለት ነው። እና ከባድ ነው። በስ ሩትዬ ታሳዝነኛለች። ሩትዬ አሁንም ጠንክሪ። አንዳንድ ጊዜ በጣም ጠንካራ ሰው ሆነን ግን ፍቅር የሚባል ተንከሲስ ነገር ማለት ነው ይሸውደናል፣ ልባችንን የዋህ ያደርገዋልና ሩታ በጣም ጠንካራ ሰው የማይሸውዳል ልጅ ናት። በነገራችን ላይ ሰው የማይሸውዳል ልጅ ናት። ነገር ግን በፍቅር ስለሆነ ነው አሁንም አብርሽ በላዋ ላይ እንደዚህ እየተጫወተባት ያለው እንጂ እውነት በሌላ ነገር ሰው የማይሸውዳት ጠንካራ ልጅ ጎበዝ ልጅ ናት ሩታ። እንደምትታየውም ታስታውቃለች ማለት ነው። ግን ፍቅር ስታፈቅሩ
ጅል ትሆናላችሁ ይባላልና ስታፈቅሩ ጉልበታችሁን ነው የምታጡትና ለዛ ነው ሩትዬ አሁን አብርሽ ትናንት እሷ ጋር አንድ ነገር ይላል፣ ዛሬ ደግሞ ሌላ ሰው ጋር እንደዚህ ይጃጃልብናል ማለት ነው። አረ ልቦና ግዛ ደግሞ እኮ ህልም አየሁኝ ምናምን ሲል ነበረ። ልጄና ጋሽዬ ይዞት ምናምን ሲል ነበረ እና ብቻ ምንም አለም ሩትዬ በሰላም ተውለር ነው የምለው እና ወደ ገሬጆች በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። ባይ